ሐጅ ብላችሁ ስትመጡ ዑምራን ብላችሁ ስትመጡ ሐረም ትገባላችሁ። የሐረም መግቢያ በሮች ብዙ ናቸው። ባብ መልክ አብዱል አዚዝ፣ ባብ መልክ ፈህድ፣ ባብ ከዳ እየተባለ ብዙ በሮች አሉ። ስትገቡ ምናልባት በአንዱ ሲዘጋባችሁ በአንዱ ልትገቡ ትችላላችሁ። በየትኛውም በር ግቡ። የት ላይ ነው ጠዋፍ የሚጀመረው ነው? ተንቢሃት። የት ላይ ነው ጠዋፍ መጀመር ያለብን? በገባንበት በር ነው ወይስ የተወሰነ ቦታ ለምንጀምርበት? በየትኛውም በር ግቡ። ቀድማችሁም ግቡ፣ ከኋላም ግቡ። ከሐጀር አስወድ ሐጀር አስወድ እስከምትደርሱ አትጀምሩ። አትጀምሩ ማለት አትዙሩ ማለት አይደለም፣ ትዞራላችሁ። እዛ እስከምትደርሱ ንያ እንዳታረጉ ጠዋፉን። ጠዋፍ የሚጀመረው ቀጥታ ሐጀር አስወድን ስታገኙት ፊት ለፊቱ ቢስሚላህ መጀመሪያ ቢስሚላህ ምትሉት አላሁ አክበር። እጃችሁን በጣም አታንሱት፣ በጣም ዝቅ አታርጉት። እንደዚህ በትክክል አላሁ አክበር ብላችሁ ጀምሩ። ከየት? ከሐጀር አስወድ። ከዛ ቀጥላችሁ እንግዲህ ልትዞሩ ነው። ስትሄዱ ከዚህ እስከዚህ ይሄን ዱዓ ይቅራ፣ ከዚህ እስከዚህ ይሄን ዱዓ ይቅራ፣ ከዚህ እስከዚህ ይሄን ዱዓ ይቅራ የሚባል ነገር የለም። የፈለጋችሁትን ዚክር፣ የፈለጋችሁትን ቁርአን፣ የፈለጋችሁትን ዱዓ እያደረጋችሁ መዞር ትችላላችሁ። ይሄን ስታደርጉ ደግሞ የጀማዓ ዱዓ የለም። አንድ ሰው እያቀነቀነ እየመራችሁ ልክ በሀገራችን ተንቢህ ወይም ሰለዋት እንደሚባለው አንዱ እያቀነቀነ አብሮ መከተል ይሄ ክልክል ነው። አልተለመደም። ከነብዩ አለይሂ ሰላቱ ወሰላም አልታየም። ያ ሁሉ ሱሐባ አልፈጸመውም። ስለዚህ ምን ታደርጋላችሁ? ቁርአን ልቀሩ ትችላላችሁ፣ ዚክር ልዘክሩ ትችላላችሁ። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር። የፈለጋችሁን አስተግፊሩላህ ወአቱቡ ኢለይክ፣ አስተግፊሩላህ ወአቱቡ ኢለይክ። ነገር ግን ከሩክነል የማኒ ይዞ ሐጀር አልአስወድ ድረስ ባለው መካከል ላይ ነብዩ አለይሂ ሰላቱ ወሰላም ይቀሩት የነበረ ዱዓ አለ። እሱ ምንድነው? ረበና አቲና ፊ ዱንያ ሐሰነህ ወፊል አኺረቲ ሐሰነህ ወቂና ዓዛበን ናር። ይሄ ዱዓ ከሐጀር አልአስወድ በፊት ከሩክነል የማኒ ቀጥሎ አለው ቦታ ላይ የሚባል ዱዓ ነው። ቁርአንም እየቀራችሁ ሌላም ዚክር እየዘከራችሁ ከሆነ ያናቋርጣችሁ ረበና አቲና ፊ ዱንያ ሐሰነህ ወፊል አኺረቲ ሐሰነተን ወቂና ዓዛበን ናር ሐጀር አልአስወድ እስከምትደርሱ ድረስ ይሄን ብቻ ትላላችሁ። ከዚያ ውጭ ግን ሩክነ ሻም የሚባል አለ። በሻም በኩል የሚገኘው ሩክን ከሐጀር አልአስወድ በኋላ የሚገኘው አጠቃላይ ያ ጉርዱ ካዕባ ላይ ጉርድ ሆኖ የምታዩት ያንን ዙራችሁ እስከምትመጡ በፍጹም የተለየ ዱዓ የለም። ዝም ብላችሁ ያገኛችሁትን ዱዓ ከነብዩ አለይሂ ሰላቱ ወሰላም የተሰሙ ዚክሮችን ቁርአን እንግዲህ ትልቁ ዚክር ቁርአን ነው። እሱን እየቀራችሁ ዱዓ እያደረጋችሁ ትሄዳላችሁ። እዚህ ጋር መጠንቀቅ ያለባችሁ ምንድነው? ወንዶች ያው ቀኝ እጃችሁን አውጥታችሁ የምትዞሩት ምን ጊዜም የታወቀ ነው፣ የመጀመሪያ ጧፍ ስለሚሆን። ሴቶች ልብሳችሁ ያው ኖርማል ልብስ ነው የምትለብሱት። ድምጻችሁን ከፍ እንዳታደርጉ ሴቶች አደራ ብለናል በሌላው ትምህርታችን። እዚህ ጋር የፈለጋችሁትን ዱዓ አድርጉ። መዞር ነው፣ ዱዓ እያደረጋችሁ መዞር ነው። በምትዞሩበት ሰዓት ይሄ ጉርዱ አለ ሂጅሩ እስማኤል የሚባለው ይሄ ጉርዱ በመካከል ከሄዳችሁ ጧፍ ስታደርጉ ጧፋችሁ አይቆጠርላችሁም። ስለዚህ ራቅ ብላችሁ ከጉርዱ ጀርባ ነው የሚታለፈው። ጉርዱን በእግራችሁ ጥላችሁ ማለት ነው። ሂጅሩ እስማኤል የሚባለው እሱ ነው። እሱ ላይ በመካከል አልፎ አቋራጭ አገኘን ብለው የሚያልፉ ሰዎች ካሉ ጠዋፋቸው አይታሰብም። ምክንያቱም ቁረይሾች ካዕባን በሚገነቡበት ሰዓት ሐላል የሆነ ገንዘብ እንጂ መግባት የለበትም ብለው ወስነው ነበርና በነቢዩላህ ኢብራሂም መሰረት ልክ እናዝልቀው ሲሉ ገንዘቡ አልቻለላቸው። ስለዚህ ያንን ቀነስ አድርገው ጎረዱና ቤቱ ካዕባውን ሰሩት። በሚሰሩበት ሰዓት ያጉርዱ ሰው በዛ ጧፍን ጎርዶ እንዳይሄድ ምልክት ተደረገበት ማለት ነው። ከምልክቱ ጀርባ ነው መዞር ያለባችሁ። ጉርዱ ውስጥ የገባ ሰው ካዕባ ውስጥ እንደገባ ይቆጠራል ተብሏል። ለምን? ግማሹ የዛ በእርግጠኝነት ከካዕባ ውስጥ መሆኑ ተረጋግጧልና ማለት ነው። ስለዚህ ጧፉ ከሂጅሩ እስማኤል በስተጀርባ እንዲሆን አደራ ነው የምንለው። እንደገና